ሰላም ጤና ይስጥልኝ ውድ የዝግባ ሚዲያ አድማጮቻችን፣ የዕለቱን ዜና እናሰማለን። ውድ አድማጮቻችን፣ በትግራይ ያለው ሁኔታ ምን ይመስላል? በጥሬ ማውጣት የሚቻለው ገንዘብ ብር 2000 ብቻ ነው። አንዳንዶቹ ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠት አቋርጠዋል አሉ የመቀለ ከተማ ነዋሪዎች። በትግራይ ክልል 24 ጥቅምት 2013 ዓመተ ምህረት ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ 24 ጥቅምት 2015 ዓመተ ምህረት በፕሪቶሪያ የሰላም ስምምነት የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ተረጋግጧል። ስምምነቱ ከተፈረመ በኋላ ትግራይ ፍጹም መረጋጋት መጎናጸፍ ቢያቅታትም ባለፉት 3-4 ቀናት ያለው ሁኔታ ግን ባስ ያለ በመሆኑ ህዝቡ ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍ አጥቷል። ከ18 ጥር 2018 ዓመተ ምህረት ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ላይ ጥሏል። በትግራይ ያለውን መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀለ ውጭ በሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበትበት ብሏል። ከባንክ በቀን እስከ ብር 50,000 ከኤቲኤም እስከ 10,000 ማውጣት የሚፈቅደው የብሔራዊ ባንክ አሰራር መስራት ካቆመ ቆይቷል። የእንዳስላሴ ሽረና አካባቢዋ ኤቲኤም ማሽኖች ስራ ካቆሙ ሰነባብተዋል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው ብር 2000 ብቻ ነው። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጭ ባሉ ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋናዋ ከተማዋ ድረስ ዘልቆ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥሯል። ዝግባ ሚዲያ ይህን ሪፖርት እስካዘጋጀበት ጊዜ ድረስ የኢትዮጵያ አየር መንገድ ይፋዊ መግለጫ ባልሰጠበት ዛሬ ሐሙስ 21 ጥር 2018 የአውሮፕላን በረራ ተቋርጦ ውሏል። ይህን ተከትሎ በመቀለ የሚስተዋለው አየር ጥቅምት 2013 ዓመተ ምህረት ጦርነቱ ሊጀመር ሲል የነበረውን መጥፎ ጊዜ የሚያስታውስ ሆኗል። ዛሬ ሐሙስ 21 ጥር 2018 ዓመተ ምህረት በመቀለ በሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል። በርካታ የኢትዮጵያ ንግድ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎት ውጪ ሆነው ሲውሉ፣ ጥቂቶቹ ለአንድ ደንበኛ 2000 ብር ሲሰጡ ነበር። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ንግድ ባንክን አሰራር በመከተል እስከ ብር 50,000 ጥሬ ገንዘብ መስጠትና በኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10,000 ወደ መስጠት ወርደዋል። ሁኔታው ተረጋግቶ በቢሊዮን የሚገመት ከባንኮች ውጭ ያለው ብር ካልተመለሰ በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆም ይችላል የሚል ስጋታቸውን የባንክ ባለሙያዎች ለዜና ምንጫችን ተናግረዋል። ከወቅታዊው ሁኔታ ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ ዕቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት በመሰሉ በቆየው የመግዣ ዋጋ በአንድ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል። ዛሬ ሐሙስ 21 ጥር 2018 ዓመተ ምህረት ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጠው በረራ ነገ አርብ 21 ጥር 2018 ዓመተ ምህረት እንደሚኖር የኢትዮጵያ አየር መንገድ የተጓዦች ዲጂታል ሲስተም ያሳያል። የዛሬው በረራ ለምን እንደተቋረጠ ለመቀለ አሉላ አባነጋ አውሮፕላን ማረፊያ ጥያቄ ያቀረበው የዜና ምንጫችን በረራው የተቋረጠው በመጥፎ አየር ሁኔታ እንዳልሆነ እና ከዚህ ውጭ ያለው ምክንያት ምን እንደሆነ ከበላይ አካላት እንዳልተነገራቸውና እንደማያውቁ ተናግረዋል።